ሰላም ሰላም እንዴት ናችሁ? ሰላም ናችሁ? አለው እግዚአብሔር ይመስገን። ሁላችሁ ሰላም ናችሁ? ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? አለው እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። እሱም እንግዲህ እንደተለመደው ምንድነው የምትሉኝ ዛሬ እዚህ ጋር ሽንኩርትና ዝንጅብል ይዤ ስመጣ ምን ይዛ መጣ ነው ምናምን ብላችሁ እንዳታስቡ። እንግዲህ ዛሬ የመጣሁበት ዋነኛው መንስኤ ዛሬ እዚች ጋር እንደምታዩት ሽንኩርትና ዝንጅብል፣ ነጭ ሽንኩርት፣ ቀይ ሽንኩርት አለኝ። እዚህ ጋር እንግዲህ መፍጫ አለኝ፣ በርድስ አለኝ ባቻለኝ። እዚህ ጋር ደግሞ ቅርንፉድ አለኝ። እንግዲህ ምንድነው የምሰራው የዛሬ የፀጉር ማስክ ነው ወይስ የፀጉር ማሳደጊያ ማለት ነው። እኔ ለውጥ ያየሁበትን እጄላችሁ ነው የሚያወጣው ዛሬ። እሱም ምንድነው ብትሉኝ እዚህ ጋር እንደነገርኳችሁ እንግዲህ እዚህ ጋር ቀይ ሽንኩርት አለኝ። ቀይ ሽንኩርት እንግዲህ እንደሚታወቀው ታውቃላችሁ በጣም ከፀጉራችሁ በጣም የሚሰባበርባችሁ በጣም የሚነቃቅልባችሁ በቃ በጣም ቦታው የሚመልስ በሁለት ሳምንት ውስጥ በወር ባልሞላ ውስጥ ፀጉራችሁ እንዳይነቃቀል የሚረዳ ዋናው መንስኤ ቀይ ሽንኩርት ነው። ሁለተኛው ደግሞ ዝንጅብልም እንደዚህ ታውቃላችሁ ቪታሚን ናቸው። እንግዲህ ባሁን ደግሞ በአብዛኛው ብዙ ሚዲያ ላይ የምታዩት ከሆነ ነጭ ሽንኩርት ለብዙ ጥቅሞች ምን ያህል ጥቅም እንዳላቸው ለሰውነታችን እንዲሁም ለፀጉራችን እንዲሁም ለመብላት ራሱ የሚጠቅሙ ብዙ እንትን አላቸውና ወዶችዬ ዛሬ እንግዲህ ማሳያችሁ ይሄንን ነው። እስቲ አብረን እንስራ ደግሞ ከዛ እናያለን። ወደ አሰራሩ እንግባ። እኔ ብዙ ጊዜ የምመክራችሁ ነገር ማለት ነው እንዲህ መዳም ቤት የምትሰሩ ልክ እንደኔ ማለት ነው እንትን በሉ ለራሳችሁ ቦታ ስጡ። ለራሳችሁ ቦታ ካልሰጣችሁ ማንም እናንተ ቦታ ተተክቶ እንትን የሚላችሁ የለም እና ልክ ከስራችሁንም እንዲህ እየሰራችሁ በቃ በራሳችሁ ሰዓት በትርፋችሁ ወይ ደግሞ በረፍታችሁ ሰዓት ራሳችሁን ጠብቁ፣ ተንከባከቡ ራሳችሁን፣ ፀጉራችሁን በተለይ ፀጉራችሁ። ለምን እኛ አረብ ሀገር የምንኖሩት ሰራተኞች ብዙ ጊዜ ፀጉራችን በሻሽ ተሸፍኖ ስለሚወል ለራሳችን ጊዜ አንሰጥም። ብዙ ጊዜ ለነሱ ነው በቃ የመጣንበትን አላማ ለማሳካት ብዙ ነገር እናደርጋለን፣ ብዙ ነገር እንተዋለን እና እሱ ደግሞ መንስኤ አይሆንም። ሴት ልጅ ራሷን ስትጠብቅ ራሷን ስታንከባከብ ጥሩ ነው እንደኔ ማለት ነው። እና ወዶችዬ ራሳችሁ እንዳጥሉ ሰው ሀገር ነኝ ሰው ቤት ነኝ ብላችሁ ራሳችሁ ጣል ማድረግ የለባችሁም ነው የምላችሁ። ይሄ የኔ የግሌ የሆነ ምክር ነው እና አደራችሁን ራሳችሁን ጠብቁ ነው የምላችሁ። እና ብዙ ነገር አለ አረብ ሀገር ውስጥ ብዙ ስቃዮች አሉ እና ራሳችሁን ካልጠበቃችሁ ራሳችንን ካልጠበቅን በስተቀር ማንም የሚጠብቀን የለም ከፈጣሪ በታች ማለት ነው። እና ወዶች የራሳቸውን ጠብቁና እንትን እናድርግ። ይሁንማ እንግዲህ ውዶችዬ አየው ነጭ ሽንኩርቱን በዚህ መልክ ዝንጅብሉን በዚህ መልክ ቆራርጬዋለሁ። ሽንኩርቱንም እንደዚሁ ነጭ ሽንኩርቱንም እንደዚህ አድርጌዋለሁ። እንደዚህ ጎረድ አድርጌ ነው። ለምን እዚህ ብሌንደር ወይ ደግሞ መፍጫ ውስጥ ስለምጨምረው ነኝ እዚህ እንደዚህ ቆራርጬ። ለምን ለፀጉራችሁ ራሱ ጥሩ ነው። ከውስጥ ያለው ቪታሚኖች እንዲወጣላችሁ ከፈለጋችሁ በመፍጫ ቢሆን ይመከራል። ለምን እንዲህ መቆራረጥም ትችላላችሁ፣ ችግር የለውም። ሰው ባለው ነው የሚጠቀመው። ስለዚህ ማለት ነው እንደዚህ ብትፈጩት እንደኔ ብትፈጩት በጣም ቆንጆ ነው ይሆናል ብዬ አስባለሁ። ያው እንግዲህ ውዶችዬ እንደዚህ አድርጌ ፈጭቼዋለሁ። አያችሁት? ይሄ ነጭ ሽንኩርቱ፣ ዝንጅብሉ፣ ቀይ ሽንኩርቱም አብሮ ነው ያለው። ከዛ በብርድስቴ ውስጥ እዚህ ገለብጣለሁ ማለት ነው።
ያው እንግዲህ እዚህ ጋር የወይራ ዘይት አለ። ዘይቱን ደግሞ የወይራ ዘይት አለኝ። እዚህ ላይ ምንድነው የማደርገው? እዚህ ላይ ከተዋለሁ ማለት ነው። የፈጨሁት ሽንኩርት ላይ እና ያቀመምኩት ላይ እንደዚህ ፈጨውና ከዛ እዚች ጋር ቁርንፉድ ቅድም ያሳየኋችሁ ቁርንፉድ ያው ሳታበዙት በልክ ያው እዚችን ይሄን ጨምርበታለሁ ማለት ነው። እንዲያርገን ከጨመርን በኋላ አያችሁት ይሄኛው አንድ ላይ እናደባልቀዋለን ማለት ነው። ያ ደግሞ እንትኑ ሽንኩርቱ ነው ያበዛው እንጂ ይሄን ሁሉ ዘይት ጨምሬ አይደለም። አሁን ሲታይ በጣም ብዙ ይመስላል። ደግሞ የመዳም ዘይቱን አለቀ ብላችሁ እንዳጨውብኝ እና አሁን ቀጥታ ወደ እሳት ጥደዋለሁ ማለት ነው። እንደዚህ ጥደውና ለ15 ደቂቃ ወይ ለ20 ደቂቃ ትክትክ ማለት አለበት። ያለ ውስጡ ቪታሚኖቹ እንዳለ ወደ ዘይቱና ሽንኩርቱ አንድ ላይ መዋል አለበት። ከዛ ለምን ጥሩ ለፀጉራችንም ጠቃሚ የሚሆነው እንደዛ ስናደርግ ነውና ብዙ ሳታቆዩት ወይ 20 ደቂቃ ወይ 15 ደቂቃ ብቻ እሳት ላይ በቃ 10 ደቂቃ ራሱ በቂ ነው ብዬ አስባለሁ። ያው እስከሚተፈተክ ትንሽ እንጠብቀዋለን። ከዛ በኋላ ደግሞ ራሱ ጥሩ መዓዛ የሆነ ሽታ ይኖረዋል። እስከዛ ድረስ ተከታተሉኝ እላለሁኝ። አያችሁት ውዶቼ እንዴት እንደሚንተከተክ በጣም አሪፍ እየሆነልኝ ነው። ይሁትማ ይሁት። ሽታውን ግን ልነግራችሁ አልችልም። በቃ ቤቱን ነው ያበላሸው እንዳለ ማለት ነው። ሽታው ነው እንጃ በጣም ነው የሚሸተው። ግን ያው ከራስ በላይ ንፋስ የሚባል ነገር አለ አይደለ? ያው ራሳችን ስንሆን ያው ምንም ቢሆን ምንም እናደርጋለን። ስለዚህ ማለት ነው እንደዚህ እያደረጋችሁ በመዳም ቤት በቤታችሁ ያገባችሁም ያላገባችሁም እንደዚህ አድርጋችሁ ራሳችሁን ተንከባከቡላችኋለሁ። ፀጉር የራሱ ምክንያት ነው እንትን የሚፈልገው እንጂ ሰው ካንከባከበው ሰው በቃ ፀጉር ከተያዘ በደንብ ምንም የማያድግበት ምክንያት የለውም። እና ራሳችሁን በደንብ ተንከባከቡ። እውነቴን ነው የምነግራችሁ። እኔ ኢትዮጵያ ያለውና እዚህ ስኖር በጣም ልዩነት አለው። ለምን ራሴን እንደዚህ እንደምጠብቀው ኢትዮጵያ አልጠብቅም ነበር። በተለይ ፀጉሬ ላይ ማለት ነው። ብዙ ነገር ስላየሁበት ነው ውዶቼ። ወሬ አላበዛባችሁ። አያችሁታ ትክትክ ነው ያለልኝ። ይሁት እንግዲህ 15 ደቂቃ ምናምን ሆኖኛል። ለእናንተ ትንሽ ስላሳጠርኩት ቪዲዮ እንዳይረዝምባችሁ ብዬ ነው። አሁን ቀጥታ እናደርገዋለን፣ እንዘጋዋለን ማለት ነው። እንደዚህ ዘግተነው ትንሽ እስከሚቀዘቅዝ ድረስ እንጠብቀውና ከዛ በማጥለያ ላይ እናጥለዋለን። ከዛ ምን ያህል ዘይት እንደሚወጣ ደግሞ እናያለን አብረን ማለት ነው። እሱንም ተከታተሉኝ። እስከዛ ግን ይሄው እንግዲህ ቀዝቅዞልኛል። አያችሁት? ቀዝቅዝ ብሎልኛል። አሁን ደግሞ ማጠልበት ዕቃ አዘጋጅቻለሁ። ይሄው እኛውን ሳህን አዘጋጅቻለሁ እስከሚበርድልኝ። ከበረደልኝ በኋላ ደግሞ ወደ ዕቃ ጨምረዋለሁ ማለት ነው። እስከዛ ግን በዚህ አደርጋለሁ። አያችሁት? ግን ሽንኩርቱ በጣም ብዛቱ ከዘይቱ በላይ ሽንኩርቱ ነው ብዛት ያለው ማለት ነው። አያችሁት? አሁን ይሄ
እንደዚህ በደንብ ጭመቁት። እሺ ለምን በሽንኩርቱ ውስጥም ዘይት አዝሎ ስለሚቀመጥ እንደዚህ ስትጨምቁት በጣም ይወጣዋል። ይሄ እንግዲህ በመጨረሻ ወይኔ ሲያቃጥል ግን በጣም ነው የሚያቃጥለው። ላሳያችሁ ብዬ ነበር። ከቻልኩኝ ቪዲዮ ላይ አቀርበዋለሁ። አያችሁት? ይሄን በቃ ቀስ እያላችሁ አንዴ ሰርታችሁ አስቀምጣችሁ ፀጉራችሁን ከመታጠባችሁ በፊት እችኛዋን ጠብጠብ እያደረጋችሁ ለአንድ ሰዓት ለሁለት ሰዓት እያቆያችሁ ፀጉራችሁ ላይ ሁሌ በሳምንት ሁለቴ ብታረጉት በጣም ይመረጣል። ለፀጉራችሁ እድገትም ለማፋፋትም ማለት ነው። እና ሽንኩርት እንደነገርኳችሁ በጣም ብዙ ጠቃሚዎች አሉት። እሱም እንግዲህ ታውቃላችሁ ብዙ ሚዲያ በሚነገር ነገር ነውና በተለይ በፈረንጆች፣ በነጮች፣ በቻይኖች ምናምን ብታዩ በጣም ፀጉራቸውን የሚያስተዋውቁት በዚህ ነውና ተጠቀሙት። ጥቅም አለው እላችኋለሁ። እንደዚህ እያደረጋችሁ አንድ ሰርታችሁ አስቀምጣችሁ እንትን ማድረግ ትችላላችሁ። በምትታጠቡበት ሰዓት ከመታጠባችሁ በፊት ይሄንን አድርጋችሁ ስትታጠቡ በጣም አሪፍ ነው እና ወዶችዬ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ሰብስክራይብ አድርጉኝ። የምሬን ነው የምነግራችሁ። አዲስ ጀማሪ ነኝ። ላይክ አድርጉኝ። እየተቀባውም ሌላ ጊዜ አሳያችኋለሁ። ብዙ ጊዜ ስለማይመቸኝ ነው እኔም ስራ በምግብ በምሰራበት ሰዓት ነው ይሄንን የምሰራው እና በዛው ይቅርታ እያደረጋችሁልኝ እላለሁ እና ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ እባካችሁ። ወዳችኋለሁ። ስለተከታተላችሁኝ በጣም አመሰግናለሁ። የፈለጋችሁትን ደግሞ ኮሜንት ስላስቀምጣችሁ በምግብም ሆነ በኬክ በጣፋጭ ምናምን የምትፈልጉትን ነገር ጠይቁኝ፣ እኔ ያሳያችኋለሁ። ስለተከታተላችሁኝ በጣም አመሰግናለሁ ከልብ። ባይ ባይ።